ሀዱ ክርስቲያን አካዳሚ ስኩል እኔ እዛ ሀገር ከመጣሁ 3ኛ ዓመቴን ጨርሼ ወደ 4ኛ ዓመት እየጀመርኩ ነው። በጣም ብዙ የቆየሁ አይደለሁም። ግን ወደዚህ ስመጣ ፍሎሪዳ ነበርኩ ለአንድ ለ8 ወርና ከዛ ነው ወደ ቨርጂኒያ የመጣሁት። ቨርጂኒያ ከመጣሁ ኦልሞስት 2ኛ ዓመቴን እየጨረስኩ ነው። በጣም ሃርድ የሆነ ታይም ላይ ነበር እዚህ ሀገር የመጣሁት። በሌላ አይደለም፣ በተለይ በልጆች ላይ 2023 2024 በጣም ወላጅን ያስጨነቀ ታይም ነበረ። በተለይ አካዳሚኩ ካሪኩለሙ ላይ የተጨመረ እንደ አካዳሚክ መስ ሊሰጥ የነበረ መጥፎ ለልጆች አይምሮ ጥሩ የማይሆን በተለይ ደግሞ ክርስቲያን የሆነኛ ኢትዮጵያኖች ልንቀበለው ቀርቶ ልንሰማው የማንፈልግ ነገር ነበረ። ታውቁታላችሁ አይደለ? በእኔ አንደበት ስሙን ሰምጣራ ብዬ ነው ሁላችሁም አንደርስታንድ እንደምታደርጉ እርግጠኛ ነኝና በዛን ሳለ ስመጣ አጠቃላይ ዴሚቪ ኤሪያ ላይ እየተዘዋወርኩ ሳይ ቅድም እንደተባለው የ40 ዓመት የ30 ዓመት የ25 ዓመት ኮምፒቲሽን የቤተ ክርስቲያን የእድሜ እንትን አለና እዛ ላይ ሜሪላንድ ላይ ታስታውሳላችሁ፣ ሄዳችሁም ልኖር ይችላላችሁ። ፍርድ ቤት ላይ እንደ ሰላማዊ ሰልፍ አድርገው ሄደው የጮሁ ሰዎች አላችሁ በዛን ሰዓት ላይ። ከዚህ ውስጥ ይቀየርልን ካሪኩለሙ እንዴት ልጆቻችን ብለው ሲጮሁ ፍርድ ቤት ላይ የሰጠው መልስ ምንድነው? ምንድነው የተሰጣቸው? ወይ ሀገራችሁ ሰዱና አስተምሩ ወይ የራሳችሁ ትምህርት ቤት ይኑራችሁ ነው የተባለው አይደል? ተሳሳኩ። እንደዛ አይነት ነው። ይሄንን ስሰማና ዶክተር ጌታቸው ጋር ብዙ ጊዜ ለረጅም አመታት እንታወቃለን። አፍሪካ ሀገር ነው የምንታወቀው፣ ዛምቢያ ላይ ነው። ልጆች ላይ በደንብ ሲሰራ የነበረ ነው እና ይሄንን ስሰማ በጣም ውስጥ ያዘነና ልጆች ላይ መስራት ክንስ ተግብጾች ጋር ከኮፕቲኮች ጋር ጥሩ የሆነ አታችመንት አለኝ። እነሱም ጋርም አገልግያለሁ ትንሽም ጊዜ ቢሆንም ወደ ግብጽም እነሱ ጋር ገዳማቸውም የተወሰነ ነበርኩና ከነሱ ብዙ ነገሮችን ስላየን እነሱ ብዙ ነገሮችን ይሰራሉ ልጆች ላይና ከዚህን ሳይ እዚህ መጥቼ ልጆች ጋር ቨርጂኒያ ስፕሪንግፊልድ ቅዱስ ጊዮርጊስ ቤተክርስቲያን እዛ ማገልገል ጀመረ። አብዛኛው ለልጆች ላይ ነው የምንሰራውና ይሄንን አይዲያ ቀሲስ አይመሩ አለ። እኔ ማንንም ሰው አላቅም፣ እስኪ ሰው ፈልግ፣ ቅን የሆነ ሰው በጎ ሐሳብ ቅን የሆነ ሰው እስኪ ፈልግ እናንተ በመኖር ትቆያለና በፊት ያለ ቀሲስ አይመሩ እስኪ ፈልስለው አረ በጣም የእግዚአብሔር ሰው አለች፣ ቤተሰቧ ሁሉ የእግዚአብሔር ሰው ነው፣ ዶክተር ርግበ የምትባል አለች አለ። ቀሲስ ምስክርነት ስለሆነ ታሪክም ስለሆነ ማለት ነው። ዶክተር ርግበን ላናግራት፣ እሷ ቅን ነች፣ ቤተሰቦቿ ሁሉ በጣም ቅኖች ናቸው፣ እናቷም በዚህ ጉዳይ ላይ አለ። እሺ አልኳት። ከዛ መጨረሻ ላይ እሷን አገናኝ። እሷ ደግሞ ስንጠይቃት አረ በጣም ደግሞ ጥሩ ወንድም አለና አለ ከአትላንታ ያለው እስኪ ዶክተር ብርሃነ መስቀል እስኪ ብድግ በልና ታያቸው፣ ከአትላንታ የመጣ ወንድማችን ነው እሱ ማለት ነው። እና የመጨረሻ የት እናገኛቸው? አርሊንተን ነው አይደል? አርሊንተን የሆነ ቦታ ላይ ቀጠሩን እና 4 ሆነን ቁጭ ብለን አወራን። አሃዱ ኦክቶበር ኦር ኖቨምበር የገብርኤል ቀን ነው። ሐሳቡን ቁጭ ብለን ተወያየን። ከዛ በኋላ አሃዱ በዶክተር ርግበና በዶክተር ብርሃነ መስቀል አይምሮ ውስጥ አሃዱ በደንብ አድርጎ አንድ ብሎ ሰረጸ። አሃዱ ማለት አንድ ነው፣ አንድ ብሎ ሰረጸ ማለት ነው። ከዛ በኋላ እንግዲህ ሂደቱን ጀመረች። በጣም በፍጥነት መሄድ ጀመረ ዶክተርና ከዛ በኋላ እንደ ክብሪት ጫር አራኳት፣ እሷ ተቀጣጠለች። በቃ ትንሽ ነው ጫር ያለ እንደ ክብሪት። ከዛ በኋላ አቀጣጠለ፣ ውስጧ ተቀጣጠለ። ዶክተር ደግሞ ብርሃነ መስቀል እሱ ጥሩ ኢነርጂ ሆና አይዞሽ እያለ ከዛ ሌሎችንም እነ ዶክተር እነ ከቤ ከዛ በኋላ ዶክተር ጌታቸውንም ደግሞ እንደዘዋራን በዚህ ባጭሩ ታሪኩ በዚህ ነው የተጀመረው። ዋናውና ትልቁ መሰረታዊ ነገር በጣም ብዙ ነን። ስንት ህዝብ አለ ዲኤምቪ ላይ ስለ 200,000 300,000 ይላል።
እንደው አሰስመንት ለመስራት ሞከርኩ። ስንት ነው አሁን ቨርጂኒያ ላይ ስንት ቤተክርስቲያን አለ? ወደ 30 ቤተክርስቲያን አለ። ሜሪላንድ ላይ ስንት አለ? ወደ 20 ምናምን አጠቃላይ ስንት 50 ቤተክርስቲያን የሚጠጋል አሉኝ። 50 ቤተክርስቲያን አለ። ከ50 እንደው ሬሾ እንደው በአቨሬጅ ስንቱ ቤተክርስቲያን ይመጣል ሲባል በአቨሬጅ ማለት ነው። ለምሳሌ ቨርጂኒያ ላይ 40 ወይም 30 ሺህ ይመጣ እሁድ የሚገኘው ቤተክርስቲያን ይመጣው በአቨሬጅ 10 ሺህ ወይ ሜሪላንድ በሁሉም ቤተክርስቲያን ቢሆን ትልቁ ቤተክርስቲያን ማርያም ነው፣ ገብርኤል እና መድኃኔ ዓለም ነው እና ኪዳነ ምሕረት። አሁን እዛ ቢሄድ ከ1 ሺህ ሰው አይበዛም። ሌላው ደግሞ ቢወጣ በእሁድ ለቢገኝ ማለት ነው አይሞላም። ያን ያህል እንኳን በመቶዎች ነው። እሁድ አይመጣም። ልጆቹ በዛ ላይ ደግሞ በጣም ብዙ ልጆች ተጎርተዋል። ስለዚህ እስከ መቼ ድረስ ነው ይሄ መጥፎ ትሬንድ አለ? የፍርሃት ትሬንድ አይደለ? የሆነ የፍርሃት ክርስትናም ሆነ ማንኛውም ከክርስትና ውጭም ሆነ ይቻላል የሚል ነገር አይምሮአችን ላይ መስራት መቻል አለብን። ይቻላል፣ መሻገር እንችላለን፣ መስራት እንችላለን። እግዚአብሔር የሚል አምላክና መልካለን ያሻግረናል፣ ይረዳናል። ዋይ ኖት? ብዙ ነገሮች አሉ። ስለዚህ አሃዱ ከዛም በኋላ ዶክተር ጌታቸው ሲጨመሩበት ሌሎችም እንደዚሁ እየበዙ ሲሄዱ ከዛ በኋላ አሃዱ በፍጥነት በአንድ ዓመት ተኩል ውስጥ ከስቴትም ከፌደራልም የሚፈለገውን እንደ ሀገሩ ሁሉም ነገር ተወጣ። የሚያስፈልገው ነገር ተሟላ። ካሪክለሙ ሁሉም ነገሮች ላይ ይሄ አሃዱ ለቢዝነስ የተቋቋመ ድርጅት አይደለም። ነን ፕሮፊቴብል ኦርጋናይዜሽን ነው አሃዱ። ሁላችንም እኔ ለምሳሌ እንደ እግዚአብሔር እንደው ቢፈቅድ አላውቅም የዛሬ 3 ዓመት ወይም 4 የዛሬ ዓመትም ኢትዮጵያ ብሄድ ደስ ይለኛል። አሃዱ ግን ቀጥሎ በ54ቱ ስቴት ግን አሃዱ እንዲስፋፋ ነው ጸሎቴ። በ54ቱ ስቴት ይሄ ነው ቪዥናችን፣ ይሄ ነው። አሃዱ ኤሌመንታሪ ላይ እንዲቆም አይደለም። አሃዱ ኮሌጅ ወደ ኮሌጅ እንዳድግ ነው። አሃዱ ዩኒቨርሲቲ እንዲኖረው ነው። አሁን እዚህ ስለ ኤሌመንታሪ መጀመሪያ ሰው መቅሰስ በልቶ ወደ ራት ይከዳል፣ በአገራችን ትሬንድ ማለት ነው። ይሄን መጀመሪያ እንደ ማንኳኳት ነው። ከዛውን አሃዱ ትልቅ የሆነ ቪዥን ነው ይዞ የተነሳው። እነዚህ የምታዋቸው እንደ ቦርድ ሜምበር የምንላቸው በጣም ኤነርጄቲክ የሆኑ በጣም ዲቮትድ የሆኑ ወይ ስፒሪቹዋል የሆኑ ወይ ታለንትድ የሆኑ ወይ ኤዱኬትድ የሆኑ የቤተ ክርስቲያን ልጆች ናቸው። እንደ አባት በብዙ መንገድ ያያቸዋለሁ። በሁሉ በስፒሪቹዋሉም በኤዱኬሽኑም ፐርፌክት የሆኑ ልጆች ናቸው። የሰው ልጅ ሜንታሊም ፊዚካሊም ስፒሪቹዋሊም ወል ዲቨሎፕ ሲሆን በላይፉ ሰክሰስፉል ይሆናል። አሃዱ ምናልባች እነ ዶክተር ጌታቸው እነ ዶክተር ርግባ ተሰዓት ጋር ነው ያሩት እንጂ አሃዱ ልጆችን በማስተማር ብቻ የምንሻገረው አይደለም። ብዙ ጊዜ እኮ እንደው ስለ ልጆችን እንነጋገር ከተባለ እኮ እማናደርገውን አድርጉ እያልን እኮ ከምንነግራቸው ኮንፊዥን የምናደርጋቸው አይበዛም? እኛ አታድርጉ እንላቸው እያደረግን አታድርጉ እንላቸዋለን። እማንሆነውን ሁኑ እንላቸዋለን። አሃዱ ግን ወደፊት የሚሰራው ወላጅና ልጆቹንም ራሱ ማቼ ማድረግ የማገናኘት ስራ ነው የሚሰራው አሃዱ እንጂ ልጆች ላይ ብቻ ትምህርት ቤት ከሰኞ እስከ ዓርብ አይደለም። ወላጅና ልጆችን አንድ አድርጎ ወደፊት የማስከድ ስራም ጭምር ነው። ልጆችን ብቻ የማስከድ ስራ ማስተማር ብቻ አይደለም። ለምን ልጆች ላይ ልጆቹ በተለይ የዚህ ሀገር አንዳንድ ጊዜ ዝም ብለን ምንም እንትን ይሆንስ ምንም ሳናይ አሜሪካን ካልቸር ሶ ባድ እንላለን አይደል? በተለምዶ ሪሊዝ ባድ አይደለም። በጣም ጥሩ ካልቸር አለ፣ መጥፎም አለ። እኛም ውስጥ መጥፎ ካልቸር አለ። እንደውም ያስቸግርናቸው ከኛ ልጆች ከአሜሪካ ካልቸር እንደውም የኛ ካልቸር ነው አይደል? አንደርማይን ማድረግ፣ ከኋላ ሆኖ ማውረድ፣ ማውራት አይደለ?
በብዙ ነገሮች ማለት ነው። እኛ እኮ ጉድ ሊስነር እኮ ራሱ አይደለች ነው አሴ ፋሚሊ ማለት ነው። ጉድ ሊስነሮች አይደለ ለልጆቻችሁ እንኳን ራሱ እኮ አታዳምጧቸውም ራሱ እኮ። ስለዚህ አሃዱ እነዚህን ሁሉ ፕሮብሌሞችን አጥንቶ ሶሉሽን ኦሪየንትድ የሆነ ፕላን ነው ይዞ የመጣው አሃዱ እንጂ ዝም ብሎ አይደለም። እንደው ስሜታዊ ሆነንም አይደለም። በጣም ቆፍረው አጥንተው እንደ ዝግባ ከፍ ሊል የሚችል ካሪክለምና እቅድ ይዘው ነው የመጡት። አሃዱ እንዳባት እንዳልኳችሁ እኔ መነኩሴ ነኝ ነገ ሄዳለሁ። አሜሪካ ከመጣ ኢትዮጵያ ሄጄ ገዳም ብቀመጥ ነው የሚያምርብኝ። እግዚአብሔር ዓላማ አለው። ግን አንድ ነገር ግን ምነግራችሁ እንደው በእግዚአብሔር ስም ምለምናችሁ ልመና ስለ ገንዘብ አይደለም፣ ገንዘብ ልለምናችሁ አይደለም። አሁን እዚህ ላይ እንደ ፕሮሚስ የምትገቡል አሃዱ የኛም ነው እንድትሉ ብቻ ነው። አሃዱ የቦርድ ነው፣ አሃዱ የነከሌ ነው ከሚለው ትሬን ኖርም ውስጥ እንውጣ። ይሄ የነከሌ ነው አይደል? ብዙ ጊዜ የተለመደው ይሄ የነከሌ ናቸው የሚሰሩት፣ ይሄ እነሱ ስራ ነው የሚለው እንውጣና ይሄ መጥፎ ካልቸር ነው። ስለዚህ ምንድነው አሃዱ የኛ ነው እስኪ በሉና በእግዚአብሔር ስም ሁላችሁም እጃችሁን የኛ ነው እንድትሉ ብቻ ነው የምፈልገው። እኔ ገንዘብ አይደለም፣ አሃዱ የናንተ ነው። እኔ እንደ አባት እንደው ዛሬ ቀድም እየሲናገሩ እኔ ምንም ያበረከትኩት ነገር የለኝም። እንደው አባ እንደዚህ እያሉ ሲሉ አባ ኪዳነ ማርያም እያሉ ሲሉ እኔ ዛሬ እዚህ ላይ ለአንድ ጊዜና ለመጨረሻ ጊዜ አሃዱን ልክ እነ ዶክተር ጌታችን እነ ዶክተር ርግበ እነ ከቤ እነ ድብረ ዶክተር ብርሃነ መስቀል ሌሎችም መጀመሪያ ላይ ሁሉም ያላችሁ እንደለፋችሁ እዚህ እንዳደረሳችሁ ሁሉ ዛሬ ደግሞ አሃዱን በእናንተ አይምሮ ውስጥ ሁላችሁም አሃዱ የኛ ነው ብላችሁ ዛችሁ እንዲከዱ ነው። አሃዱ የኛ ነው። ከዚህ በኋላ ከአሃዱ ጎን ቁመን አሃዱ ላይ አብረን በደንብ አድርገን እንሰራለን የምትሉትን ይሄን ለመጨረሻ ጊዜ በእግዚአብሔር ስም ቃል ገብታችሁ እንድትሄዱልኝ ነው የምፈልገው። ይሄን አደራ ለማስረከብ ነው እንዳባት፣ ይሄን አደራ እንድትወስዱልኝ ነው። አሜሪካ 40 ዓመት 50 ዓመት አስቀምጠ ኑረናል ብሎ ታሪክ ማውራት ይሄ ከመቃብር በላይ የማይውል ታሪክ ነው። መቃብር የሚያሸንፈው ታሪክ ነው። አሃዱ ግን መቃብር የማያሸንፈው ታሪክ ነው። ከመቃብር በላይ ትውልድ የሚዘክረው ታሪክ ነው ይሄ። ስለዚህ ይሄን ታሪክ የታሪኩ ባለቤት እናንተ ሁላችሁም እንድትሆኑ ዛሬ የአሃዱ መሰረት ድንጋይ ተጣለው ዛሬ ነው አይደለም ዶክተር ጌታቸው? አሃዱ መሰረት ድንጋይ ተጣለው መቼ ነው? ዛሬ ነው። አሃዱ መሰረት ድንጋዩን አስቀምጣችሁታል። ነገ ትምህርት ቤቱን ስንጀምር ደግሞ ለኦፕኒንግ ሴሪሞኒ እንጠራችኋለን። እዛው ትምህርት ቤቱ ላይ እዛው ላይ እንጠራችኋለን። እርግጠኛ ነኝ በጣም ጠንካራ ልጆች ናቸው ያሉኝ። እኮራባቸዋለሁ ከሚባለው በላይ እስከ ገዳም ድረስ ሱባኤ ሁሉ አስይዘናቃለን። ዝም ብለንም አይደለም። እኔ እኮ ልጅ የለኝም መነኩሴ ነኝ አይደል? ግን ይሄ ሁሉ የማን ልጅ ነው? የኔ ልጆች ናቸው አይደል? የኛ ልጆች። ስለዚህ ይሄን የናንተ ልጆች ደግሞ የኛ ልጆች ናቸው። እስከዚህ ድረስ ተጸልዮበትም ነው። ዝም ብለን በስሜት አይደለም። እስከ ገዳም ድረስ ተጸልዮበት ሱባኤ ተይዞበት ነው አሃዱ። ስለዚህ መስከረም ላይ ትልቅ ሁለተኛውን ምዕራፍ 2 ሴሪሞኒ ኦፕኒንግ ሴሪሞኒ የምናደርገው እዛው ትምህርት ቤት ላይ ድንኳን ተክለን ዛሬ ስማችሁ እዚህ ላይ ሬጂስተር ዳርጋችኋል። ባለው ኢሜላችሁ እንልክላችኋለን። ሴፕቴምበር ላይ ደግሞ ኦፕኒንግ ሴሪሞኒ ላይ እንጠራችኋለን። እዛው ደግሞ አብረን ከዚህ በኋላ ኒው ይርንም ክሪስማስንም ሁሉ ኢትዮጵያን ካልቸራል የሆኑት እንድኖች ሁሉ የምናከብረው የት ነው? በአሃዱ ነው የምናከብረው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ ከዚህ በኋላ አሃዱ በሜሪላንድ አንድ ተብሏል። ደስ አይላችሁ? አሃዱ በሜሪላንድ አንድ ተብሏል። ነገ ቨርጂኒያ 2 ይባላል። ነገ እነ ዶክተር ብርሃነ መስቀል ጋር አትላንታ 3ኛ ሊሉ ይችላሉ። ነገ ሲያትል፣ ነገ ካሊፎርኒያ ይሄዳል። ስለዚህ አሃዱ በሜሪላንድ አንድ ተብሏል። ቁጥር ከአንድ ነው የሚጀምረው፣ ፊደልም ከአንድ ነው፣ ሁሉ ነገር ከአንድ ነው የሚጀምረው። ነገ ቁጥሩን ይቀጥላል። ዛሬ በዚህ የተገኛችሁ ሁላችሁንም በእግዚአብሔር ስም እናመሰግናችኋለን። አሃዱ የእናንተ ነው፣ ተረክባችኋል። ከዚህ በኋላ የማስተዋወቁን ስራ እናንተ ሁላችሁም እኛ 40 ልጅ ነው ይዘን ብለን የተነሳ ነው አይደል? እንደ ፕላን 40 ነው አይደል? አላነሰም አንሷል አይደል?
የእናንተ እኮ ከ40 በላይ ልጅ አለ አይደል እንዴ? አሬ ከእናንተ 40 ካሪክለሙን አልወደዳችሁትም? አያስደስት? ካሪክለሙ ደስ አይልም? ከዚህ በኋላ አንዳንድ ጊዜ ትላላችሁ አይደለ? ኖ ሞር እኮ ዘ ዋይት ሃውስ ላይ ብቻ አይደለም ለሌላ ነገር አይደለ? ኖ ሞር አይደንቲቲ ክራይሲስ ማለት አለብን አይደለ? ኖ ሞር አይደንቲቲ ክራይሲስ። ከዚህ በኋላ አሃዱ ከተመሰረተ በኋላ የአይደንቲቲ ክራይሲስ አያጋጥምም። ስለዚህ ወደ አሃዱ የሚመጣ ሁሉ አይደንቲቲ ክራይሲስ ምንድነው አቮይድ ይደረጋል ማለት ነው። ኖ ሞር አሃዱ ምንድነው አይደንቲቲ ክራይሲስ። ስለዚህ ካልቸራቸውን ያውቃሉ፣ ማንነታቸውን ያውቃሉ። ስፒሪቹዋሊ ኢትዮጵያዊ የሆነ ባይብል ስተዲ አለ። ኢትዮጵያዊ ካልቸር ይማራሉ፣ ኢትዮጵያዊ ግዕዝ ይማራሉ። ግዕዝ ሴሜቲክ ላንጉጅ ነው ይማራሉ። እነ ሃርቫርድ እዚህ ላይ ጀርመን ግዕዝ ይሰጣል፣ እንግሊዝ ግዕዝ ይሰጣል። እነ ቻይናም አማርኛ ሰጥተዋል እኮ እነ ራሻም አማርኛ አስተምረዋል። ስለዚህ ዛሬም ደግሞ ከዚህ በኋላ አማርኛም ግዕዝም ኢትዮጵያዊነትም በአሃዱ ተወልዶ ያድጋል። ክብር ለእግዚአብሔር ይሁን። እግዚአብሔር ይስጥልኝ።